እያወራን አንድ ወር ሞላንና የሆነ ሰዓት ላይ የሆነ ጸባይ አመጣ። ምን አይነት ጸባይ አመጣ? he gets snappy like ይቆጣል፣ ይጮሃል፣ like ጓ ይላል ምናምን እና the first time it happened ከስራ ወጥቶ ወደ ሱፐርማርኬት እየሄደ ነው፣ ወደ ሱፐርማርኬት እየገባ ነው እና ደወለልኝ። አነሳሁት። ቪዲዮ ኮል ላይ ነው ግን ቪዲዮ አልበራም እና እኔ ደግሞ የዛ ቀን በአጋጣሚ ቀኑ ሙሉ እኔም ቢዚ ሆኜ ነበር፣ እሱም ቢዚ ሆኖ ነበር። ናፍቆኛል፣ ማየት ፈልጌያለሁ። I was like, can you open your phone for me አልኩት። he was like, wouldn't I open it if I could አለኝ። like ከቻልኩ አልከፍተውም ነበር ምናምን አይነት ነገር ማለት ነው። and I'm like, that's completely unnecessary። ምንም አላልኩትም። at the time ደነገጥኩኝ። like I was like, oh wait, like what's going on ምናምን ብዬ ሪያክት ማድረግ አልፈለኩም። ምክንያቱም ሪያክት ካደረኩኝ እኔም ስናፒ ይሆናለሁ፣ ከዛ እንትን ውስጥ መጋጨት ውስጥ ልንገባ ነው። ስለዚህ እኔ በርጄ ላብርደው አልኩኝና I was like, oh okay, call me back when you're done ብዬ ዘጋሁት። ከዛ ከ40 ደቂቃ ምናምን በኋላ ደወለልኝና በጣም ተረጋግቶ hey baby how are you, how was your day ምናምን ብሎ like ስለ ናፍቆት ምናምን ማውራት ጀመረ። and I was like, where's my apology? ምንም ሳላጠፋ ተቆጣኝ። like politely ነው ካሜራውን እንዲያበራ የጠየኩት፣ ዝም ብሎ ነው ጓ ያለው። so in my mind I was waiting for an apology, like hey ደክሞኝ ነው የተቆጣሁሽ or you know like busy ስለነበርኩ ነው የተቆጣሁሽ whatever, like የሆነ excuse ሰጥቶኝ apologize ያደርጋል ነው expectation ማለት ነው። I was like, are you not gonna apologize አልኩት። like he's like, for what? I'm like, you snapped at me. What do you mean for what? like ምንም ሳላጠፋ ነው ጓ ያልከው። ይገባኛል፣ ወደ ሱፐርማርኬት እየገባህ ነው፣ ሀሳብህ ተበታትኗል፣ ከስራ ወጥተህ ነው፣ ርቦሃል፣ ደክሞሃል። so ስናፕ ማድረግህ ጥፋት አይደለም፣ ግን እኔ ላይ ስናፕ ማድረግህ ግን ጥፋት ነው። ቢካዝ እኔ ምንም አላጠፋውም። እኔ አይደለሁም ያስራብኩ፣ እኔ አይደለሁም ያደገምኩ። እኔ ስለናፈቀኝ ፊትህን ልይ ነው ያልኩት። that's it. so apologize ማድረግ የለብህም አልኩት። you guys 2 ቀን ፈጀበት። ታምኑኛላችሁ? 2 ቀን ታሽቶ he was like, you're right, I'm sorry አለኝ። 2 ቀን like ተኳርፈን ስላችሁ እኔ ደግሞ apologize የሚያደርግ ካልሆነ እንደ ድሮ ደስተኛ ሆኜ እየሳኩኝ ምናምን I miss you ምናምን እያልኩ አላወራውም። like አርባ ምንጭ ሄጄ like for 3 hours 2 hours አውርተን እኔ ፖዚሽኔን አሳውቄ like ስናፕ ማድረግህ አይደለም፣ ሰው ነህ፣ ልትሳሳት ትችላለህ፣ ኢሪቴት ልትሆን ትችላለህ፣ ሊደክም ይችላል፣ በጣም ብዙ ነገር ሊኖር ይችላል at that moment. it's okay ስናፕ አድርግ፣ ግን at least apologize for it because እኔ ዲዘርቭ አላደረገውም ያንን ቶን ማለት ነው። 3 ሰዓት ሙሉ ተከራክረን he was like, you're right, I'm sorry. red flag number 2 because እኔ በሱ ቦታ በሆንና እኔ በሆን እንደዛ ሆኜ ስናፕ ያደረኩትና ጓ ያልኩበት immediately ነው apologize ማደርገው። I deserve the same treatment that I am giving, you know? ከዛ የሆነ ጊዜ ደግሞ ምን አለኝ፣ crop top መልበስሽን አልወደውም አለኝ። እኔ የኔ girlfriend እንድትሸፋፈን እፈልጋለሁ፣ የኔ ሴት እስከሆነች ድረስ እንድትሸፋፈን እፈልጋለሁ እና ብዙ እንድትገላለጪ አልፈልግም አለኝ። እና ሳይሽ አትገላለጪም፣ ግን ብዙ ጊዜ ክሮፕ ቶፕ ታበዣለሽ አለኝ። I'm like, yes ክሮፕ ቶፕ በጣም ነው የምወደው። እና ምንድነው ችግሩ አልኩት። ምንድነው ምክንያትህ? ክሮፕ ቶፕ እንዳለብስ የምትፈልግበት ምክንያት ምንድነው ስለው ሴክሹዋል የሆነ ነገር ኢኒሺየት ማድረግ ብፈልግ ካንቺ ጋር መጀመሪያ የምነካው ምስመው ማቅፈው ወገብሽን ነው፣ ሆድሽን ነው እና ያ ፓርት ለኔ ሴክሹዋል ፓርት ነው፣ ሌሎች ወንዶች እንዲያዩት አልፈልግም አለኝ። I was like, okay reasonable ነው፣ ምንም ችግር የለብኝም። ቁምሳጥን ሙሉ ክሮፕ ቶፕ አይደለም ልብሴ፣ ሌሎች ልብሶችም አሉኝ። ይሄን ያክል በጣም ባዘር የሚያደርግህ ከሆነ ቤት ውስጥ ለብሳለሁ ክሮፕ ቶፕ። ውጪ ስወጣ ክሮፕ ቶፕ መልበስን ማቆም እችላለሁ፣ ግን ያ እንዲሆን የኔና ያንተ ሪሌሽንሺፕ የሆነ ቦታ ላይ መድረስ አለበት አልኩት። በዛ ተስማማን። ሌላ ደግሞ ከኔ ጋር ያለበት ችግር ምንድነው? በጣም ትወጫለሽ አለኝ። በጣም ትወጫለሽ፣ ላይክ ማታ በጣም ትወጫለሽ አለኝ።
ከሱ ጋር የተዋወቅኩበት ሰዓት ማለት የሆነ ኮንሰርት ነበረ የቤቲ ያዘጋጀችው፣ ጓደኞቼ ሰርግ ነበረ። ሶ የሆነ 3 ሳምንት በተከታታይ ምናምን ለኮንሰርቱ ለሰርጉ ምናምን ወጥቻለሁ እና ላይክ ይሄም የሚያጨቃጭቀን ጉዳይ አይደለም። ብዙ መውጣ ሰው አይደለሁም። አመ ሆም ባዲ ላይክ 3 ወር 4 ወር ምንም የትም ላልወጣ እችላለሁ። ማታ ማታ ላይክ ቀን ነው እንጂ የምወጣው ማታ ብዙም አልወጣም። ይሄ አያጨቃጭቀንም። it's not gonna be a problem አልኩት። ይሄንን የምነግራችሁ ለምንድን ነው ሎንግ ዲስታንስ ስለሆነ እንደዚህ አይነት ነገሮች ላይ ስፔሻሊ ወንዶች they get territorial ሎጂክሊ ራሱ መግባባት አትችሉም። አይ የፈለኩትን ነገር ልልበስ እንደፈለኩት ልውጣ ምናምን ብትሉ ማለት ነው። if you want a relationship አንዳንድ እንትን የምትሏቸው give and take የምታደርጓቸው ነገሮች አሉ። ሶ ለኔ ይሄን ያክል ትልቅ ችግር አልነበረም ክሮፕ ቶፕ መልበስ ማቆም። ምክንያቱም እንዳልኩት ቤት ውስጥ መልበስ እችላለሁ። ወንድን ለማስደሰት አቴንሽን ፈልጌ አይደለም ክሮፕ ቶፕ የማደርገው፣ ለራሴ ሳቲስፋክሽን ነው። ሶ ለራሴ ሳቲስፋክሽን እስከሆነ ድረስ ቤት ውስጥ አድርጌ ያንን ሳቲስፋክሽን ማግኘት እችላለሁ። እንደን ከቤት ስወጣ ሙሉ ቀሚስ፣ ጃምፕ ሱት፣ የተለያዩ ነገሮች መዘነጥ እችላለሁ። ችግር የለብኝም። መውጣቱንም ደግሞ እንዳልኩት በጣም የምወጣ ሰው አይደለሁም። ሶ ይሄ ችግር የሚሆን ነገር የምንጨቃጨቅበት ነገር ራሱ አይደለም። ላይ መውጣት አበዛሽ ምናምን የሚለው አይነት ህይወት አይኖረንም። ላይክ አይ ሰድ ስለማልወጣ ማለት ነው። ሶ ለእኔ በጣም ቀላል ነገሮች ነበሩ። ላይክ it was not even an issue። በዛ ላይ እኔ ሰውን መውደድ በጣም ነው የሚከብደኝ። አትራክትድ መሆን በጣም ነው የሚከብደኝ። ሶ ከስንት አንዴ ላይክ the last time I dated with you guys like almost 1 አመት ከ6 ወር ምናምን በፊት ነው ዴት ያደረኩት። ሰው ተመችቶኝ ዴት ያደረኩት ራሱ። ሶ ለኔ this is like you know let me do this በቃ ወድጄዋለሁ ይሄንን ሰው let me try my best የሚለው ሜንታሊቲ ላይ ነኝ። ሶ የሆነ ጊዜ ስለ ሪሌሽንሺፕ እያወራን he was like ወንዶች የሪሌሽንሺፕ ሊደር መሆን አለባቸው አለኝ። I was like okay ለምንድን ነው ሊደር መሆን ያለባቸው አልኩት። he was like what do you mean ለምንድነው ሊደር መሆን ያለባቸው ስትይ አልገባኝም ሲለኝ ለኔ አንድ ሰው ሊደር መሆን አለበት ሲባል ኢሞሽናል ኢንተለጀንስ አለው ወይ፣ ሎጂካል ነው ወይ፣ ኤምፓቲክ ነው ወይ፣ ርህራሄ፣ የሰውን ደህንነት ማስቀደም፣ አብሮ መስራት፣ እነዚህን ኳሊቲዎች ያሟላል ወይ? አንድ ሰው እነዚህ ነገሮች ስላሟላ ነው እንጂ ሊደር የሚሆነው ምንም ላይ ሪሌሽንሺፕ ላይ ብቻ ሳይሆን ምንም ላይ ስራ ቦታም ፖለቲካ ውስጥ ምንም ውስጥ እነዚህ የሊደርሺፕ ኳሊቲዎችን ስላሟላ ነው እንጂ ሊደር የሚሆነው አንድ ሰው ወንድ ስለሆነ ብቻ ሊደር ሊሆን አይችልም አልኩ። አሁን እዚህ ሪሌሽንሺፕ ላይ ለምሳሌ አንተ በእውቀት ትበልጠኛለህ፣ 4 ዲግሪ ነው ያለህ፣ ብዙ ሀገራት ትራቨል አድርገሃል፣ በእድሜ ትበልጠኛለህ። ኦልሶ እንደዚሁም ስናወራ ብዙ ነገር እንዳቅ እያረከኝ ነው። ሶ በእነዚህ ኳሊቲዎች ስለምትበልጠኝ ሊደር ትሆናለህ፣ መሪ ትሆናለህ እንጂ ወንድ ስለሆንክ ብቻ መሪ ልትሆን አትችልም። ፎሎ አላደርግም፣ ዝም ብዬ አልከተልህም አልኩት። ግን አንተ በምን ምክንያት ነው ወንዶች ሊደር መሆን አለባቸው ብለህ የምታስበው ብዬ ስጠይቀው he was like ያለንበት ዓለም ወንዶችን ወደ ውጪ ይገፈትራል። ገና ከልጅነታችን ነው ኃላፊነት መረከብ የምንጀምረው። ቶሎ እንድንማር፣ ቶሎ ስራ እንድንሰራ፣ ቶሎ ገንዘብ እንድናገኝ እንደረጋለን። ያ ደግሞ ከሴቶች የበለጠ ኤክስፒሪየንስ እንዲኖረን ያደርጋል። ለዛ ነው ወንዶች ሊደር መሆን ያለባቸው የምልሽ አለኝ። and I was like okay ያ ራሽናል አርጊውመንት ነው። ግን ሪሊስቲክሊ ስፒኪንግ በጣም ብዙ ወንዶች የሊደርሺፕ ኳሊቲ አይኖራቸውም። በአዲክሽን የተጠመዱ አሉ፣ ኢሞሽናቸውን ስሜታቸውን መቆጣጠር የማይችሉ አሉ፣ ግድግዳ የሚመቱ፣ ሚስቶቻቸውን የሚመቱ፣ ልጆቻቸውን የሚደበድቡ። እና ደግሞ አንተ ለሊደርሺፕ የሚበቃ ኳሊቲ አለህ ማለት ሁሉም ወንድ ለሊደርሺፕ የሚበቃ ኳሊቲ አለው ማለት አይደለም። በእግሩ መሀል የሆነ ነገር ስላንጠለጠለ ለሊደርሺፕ የሚሆን የተፈጥሮ ችሎታ ተሰጥቶታል ማለት አይደለም። እንደዛ ደግሞ ፕሩቭ የሚያደርግ ሳይንስ ራሱ የለም አልኩት። እና ደግሞ ሁሌ ስናወራ ስንከራከር የተለያየ ኦፖዚት አርጊመንት ይዘን ስናወራ ምን ይለኛል፣ ሎጂካል እስከሆንሽ ድረስ ራሽናል እስከሆንሽ ድረስ የምትይውን ነገር አዳምጣለሁ ይለኛል ሁሌ ማለት ነው። ስለዚህ ሎጂክ ይዤ ነው ሳናግረው የነበረው። ዓለማችን ያለበትን ስታተስ ብናይ፣ ዓለማችን ላይ ያሉ ሊደሮችን፣ ፕሬዚዳንቶችን፣ ፕራይም ሚኒስተሮችን ብናይ፣
የተሻለ ሀገር የትኛው ነው፣ በጣም መጥፎ ቦታ ላይ ያለው ሀገር የትኛው ነው ብለን ብናይ በአብዛኛው ሊደርሺፕ ላይ በጣም ብዙ ነገር ላይ ጉድለት እንዳለ የሚያሳዩ በጣም ብዙ እውነታዎች አሉ። እሱ ብቻ ሳይሆን ደግሞ ሳይንቲፊክሊ ራሱ ሴቶች ናቸው ለሊደርሺፕ የሚሻሉት፣ ወንዶች ናቸው ለሊደርሺፕ የሚሻሉት የሚባል ነገር የለም። when it comes to power, when it comes to money, when it comes to accumulating wealth, ሀብት መሰብሰብና በጉልበት ረግጦ መግዛት ላይ ወንዶች በጣም ጎበዝ ናቸው። ግን ህፃናትን፣ አዛውንትን በአጠቃላይ ማህበረሰብን አስደስቶ የማህበረሰብን ቫሊዩ አስቀድሞ ብርን ሳይሆን ሀብትን ሳይሆን ፖለቲካል ፓወርን ሳይሆን በአጠቃላይ የህይወት ኳሊቲን ላይፍ ኤክስፔክታንሲን እና ሃፒነስን አስቀድሞ በአጠቃላይ ቤተሰብን ቀጥ አድርጎ ሊይዝ የሚችል አይነት ማህበረሰብን ለመገንባት ከተፈለገ ግን ፊሜል ሊደርሺፕ እንደሚሻል፣ የሴቶች ሊደርሺፕ እንደሚሻል። ምክንያቱም ሴቶች ብዙ ጊዜ ሀብት ማጠራቀምና ከአንድ ሰው ላይ ከሌላ ሀገር ጋር መበላለጥ ላይ ሳይሆን ፎከስ የሚያደርጉት ህዝብን ማስደሰት ላይ ነው፣ ህፃናትን ማስደሰት ላይ ነው፣ አዛውንትን ማስደሰት ላይ ነው። ሶ ያ ኔቸራቸው የተሻለ ሊደርሺፕ ሊኖራቸው እንደሚችል የሚያሳዩ ብዙ ጥናቶች አሉ። እነሱን ደግሞ መጽሐፎቹንም የማነባቸው ነገሮች ልልክልህ እችላለሁ ምናምን አልኩ። ሶ the fact that you're a good leader, it's a you thing እንጂ it's not a general man thing አልኩት። like ያንተ ኳሊቲ ነው እንጂ ጥሩ ሊደር መሆን የወንዶች ኳሊቲ አይደለም አልኩት። እና he said okay, if you think that just stick with me አለኝ። and I said okay